بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشوف የኢብኑ ያሲን ቁርአን ማስተማሪያ የዩቲዩብ ተከታታዮቻችን ኢንሻአላህ እንደምን ሰነበታችሁ? እኛ ጋር አልহামዱሊላህ ሁሉ ሰላም። በመጀመሪያም ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር ፊት ለፊት ላይ ያስቀመጥኩላችሁ ይህ ስልክ ቁጥር ነው። እዚህ ጋር እንደምትመለከቱት ኢንሻአላህ ይህ ስልክ ቁጥር የተቀመጠው አብዛኞቻችሁ በኮመንት ላይ ልክ እንደዚሁ ቁርአን ኢንሻአላህ በውስጥ አስቀራም በማለት ስለምትጽፉና እንዲሁም አብዛኞቻችሁ ገብታችሁ ስለማታዩት በማለት ፊት ለፊት ላይ አስቀምጬላችኋለሁ። ኢንሻአላህ በዚህ ስልክ ቁጥር በ0908 760711 በቴሌግራም ወይ ደግሞ በኢሞ ላይ ኢንሻአላህ በዛ ማናገር ትችላላችሁ ማለት ነው። እኔ ኢንሻአላህ የዛሬው ደርሳችን የሚሆነው ሱረቱል ዐስር ነው ማለት ነው። ኢንሻአላህ ፊት ለፊት ላይ ሱረቱል ዐስር እናምጥተን ሱረቱል ዐስር የተጅዊድ አህካሞችና ህግጋቶችን እያየን የምንሄድ ይሆናል ማለት ነው። እስከዛው ድረስ አብራችሁን ቆዩ ኢንሻአላህ። እዚህ ጋር ኢንሻአላህ ሱረቱል ዐስር ወይም ደግሞ ሱረቱል ዐስር ማለት የሱረቱል አላህ በጊዜ ማለባት ሱራ ማለት ነው። ኢንሻአላህ ይሄንን ዛሬ በተጅዊድ ሙሉን ሁክሙን አብረን እያየን እያብራራን የምንሄድ ይሆናል ማለት ነው። የሱረቱል ዐስር የመጀመሪያ አያ ሲጀምር ምን ይላል? ወልዐስር ወልዐስር ይሄንን ይላል ማለት ነው። እዚህ ጋር ወልዐስር ስንል የመጀመሪያው ፊደል ዋው ናት። ዋው ፊደል ምንድን ናት ከተባለ ዋው ፈትሐ ናት። ምን ጊዜም ዋው ፊደል ደግሞ ተርቂቅ ናት ማለት ነው። ትቀጥናለች፣ አናወፍራትም። ስለዚህ ይችን ቀጠን አድርገን ወልዐስር ማለት የምንቀራ ይሆናል ማለት ነው። ቀጣይ ላይ ከዋው በኋላ ሀምዘተል ወስል እዚህ ጋር ጽፎልናል። ሀምዘተል ወስል ብሎ መታለች። ይህች ሀምዘተል ወስል ምንድናት? ተስቁጡ ወስለን ማትነበበዋ ወይም ደግሞ ሀምዘተል ቀጣዕ በመባል የምትታወቀዋ ማለት ነው። እሷ አትነበብም። እዚህ ፊደል ላይ መሀል ላይ ስለመጣች ሀምዛ ናት ብለን አናነባትም ማለት ነው። ቀጥታ ወደ ማን ነው የምንሄደው? ወደ ላም ነው የምንሄደው። ይህች ሀምዘተል ወስል ናት እንጂ ትክክለኛው ሀምዛ አይደለችም ማለት ነው። ወደ ላም ስንሄድ ማን አለ? ላም ላይ ላመል ቀመርየህ ይለናል። ላመል ቀመርየህ ማለት ምንድን ነው? የቀመርያ ፊደል ወይም ላሟ የምትነበብ ፊደል ናት። ለምሳሌ ከላም በኋላ አይን ስለመጣ አይን ደግሞ የቀመርያ ፊደል ነው። ሌላ ፊደል ግን ለምሳሌ ከላም በኋላ ሲን መጥቶ በነበረ ላመ ሸምስያ በመባል እንቀራ ነበር። ላሟ ሳትነበብ ትቀራ ነበር ማለት። ለምሳሌ ከአይንን አጥፍተን ሲን ብናስገባበት ወሰማኢ ነው እንጂ የምንለው ወልሰማኢ አንልም። ያችሁታ ወልሰማኢ ሳይሆን ወይም ደግሞ ወልሰማኢ በማለት አንቀራውም ማለት ነው። አይን ግን ከመጣ ጊዜ ወልዐስር ነው የምንለው እንጂ ወዐስር አንልም። ወዐስር ሳይሆን ወልዐስር በማለት የምንቀራ ይሆናል ማለት ነው። ላመል ቀመርያ እና ላመል ሸምስያ የሚለያዩበት ምክንያት አንደኛው ይህ ነው ማለት ነው። በመቀጠል ከላም በኋላ አይን መጥቷል። አይን ላይ ምን እናገኛለን? ተርቂቅ አይን ሙረቀቃ ናት። ሙረቀቃ ማለት አይኑን በማቅጠን ነው የምንቀራው፣ እናወፍረውም ማለት ነው። ማወፈር ማለት እንዴት ነው? ወልዐ በዚህ መልኩ የሚቀራ ከሆነ ይህ አይን ስህተት ነው። ወልዐ አይሆንም። መሆን ያለበት እንዴት ነው? ወልዐስር በዚህ መልኩ የሚቀራ ይሆናል ማለት ነው። ኢንሻአላህ አይንን ቀጠን በማድረግ ወልዐ በማለት የምንቀራ ይሆናል። ቀጥታ ግን ከአይን በኋላ ማን መጥቷል? ሷድ መጥቷል። ይህ ሷድ ፊደል ምንድን ነው ከተባለ ተፍኺም ነው። ተፍኺም ምንድን ነው? ማወፈር ነው። ፊደሉ የሚወፍር ፊደል ነው እያለን ነው። ሷድ ፊደል የሚወፍር ፊደል ስለሆነ ምን ሆነ? አይን ተያይዞ እንዳይወፍርብን እንጠነቀቅና ሷድን ወልዐስ በማለት ወፈር በማድረግ ሷድን እንቀራለን። መጨረሻ ላይ ደግሞ ራ ሙፈኸማ ናት። ራው ሙፈኸማ ማለት ወፈር የምትደረግ ፊደል ናት ማለት ትወፍራለች። ምክንያቱም ስናቆም በሱኩን ነው የምናቆመው። እንዲሁም ሷድ ደግሞ ከሷ በኋላ ያለው ፊደል ከሷ ቀድሟት የመጣው ፊደል ምንድነው? የሚወፍር ፊደል ነው ማለት ነው። ምክንያቱም ሷድ የሚወፍር ፊደል ቀድሟት ከመጣ ራ ፊደል ትወፍራለች ተይዛ ማለት ነው። ስለዚህ ይህን ይመስላል የመጀመሪያው አያ። በአንድ ላይ ስንቀራው ምን ይሆናል? ወልዐስር በዚህ መልኩ የምንቀራው ይሆናል ማለት ነው ኢንሻአላህ። ወደ ሁለተኛው አያ ላይ ስንሄድ ማን እናገኛለን? ሁለተኛው አያ ላይ ምን ይላል? ሱረቱል ዐስር ኢነል ኢንሳነ ለፊ ኹስር ይህን ይመስላል ማለት ነው። ኢነ ስንል ኢ ሀምዛ ከስራ ናት። እዚህ ጋር የምትነበበው ሀምዛ ናት። ከስራ ከሆነች ግን እናቀጥናታለን። አሁንም ኢ አንልም። ኢ ሳይሆን ኢ
ልክ በዚህ መልኩ ቀጠን በማድረግ እንቀረዋለን። ኢነ ኑኑ ደግሞ ምንድነው? ጉና ካሚላ ነው። በደንብ ጉና ያለው ጉና ማለት በአማርኛ ስንቀይረው በአፍንጫ የሚወጣ ትንፋሽ ማለት ነው። ስለዚህ ኑን ፊደል ደግሞ የጉና ፊደል ስለሆነ በአፍንጫ አውጥተን የምንቀራ ይሆናል ማለት ነው። ኢነል ኢንሳነ ነል ነው የምንለው። እዚች ጋር ስኩን አለች ለማ ላይ ኢነል ኢንሳነ በምንልበት ሰዓት ኑኑ ኢኽፋ ሐቂቂ ነው። ኢኽፋ ማለት ወደ አንድ ፊደል ነው ኑኑን የምናስገባው እንጂ ኢነል ኢንሳነ አንልም። አያችሁት? ኢንሳነ እና ኢንሳነ ይለያያል። እዚህ መሆን ያለበት እንዴት ነው? ኢንሳነ ትክክለኛው ይሄ ነው። ኢነል ኢንሳነ ከሆነ ስህተት ነው ማለት በዚህ መልኩ አይቀራም። አብዛኞቻችን ኢነል ኢንሳነ ብለን ስለምንቀራ ይህ መስተካከል አለበት ማለት ነው። ኢንሻአላህ ኢነል ኢንሳነ ስንል ደግሞ ሲኑ ላይ መደድ ጠቢዒ ነው። ሁለት ሐረካ ያክል መደድ ጠቢዒ ማለት አንድ ፊደል መደድ ጠቢዒ ነው ከተባለ ሁለት ሐረካ ያክል ፊደሉን ሳብ አድርገው ጊዜ ቆይታውን ረዘም አድርገው ለማለት ነው ማለት ነው። እዚህ ይሄም ሲኑ መደድ ጠቢዒ ነው። ሁለት ሐረካ ያክል እንስበዋለን። ኢነል ኢንሳነ ሳ በማለት ማለት ነው። ኢንሳነ ለፊ አሁንም ፋ ላይ ምን መጥቷል? መደ ጠቢዒ መጥቷል። አያችሁት? መደ ጠቢዒ ይለናል እዚህ ጋር። አሁንም መደ ጠቢዒ ማለት ሁለት ሐረካ ያክል ሳበው ማለት ነው። ይህ መደ ጠቢዒ በፈትሐም ላይ ሊመጣ ይችላል፣ በከስራም ላይ በዶማህም ላይ ሊመጣ ይችላል ማለት ነው። ለፊ ኹስር ስንል ደግሞ ኸ ላይ ምንድነው? ኸ እዚህ ጋር እንደሚለን ሙፈኸማ ነው። ኸ ፊደል ይወፍራል፣ ወፈር አድርጉት እያለ ነው። ከሚወፍሩ ከአረበኛ ፊደላቶች ፊደል ውስጥ ኸ አለበት። ኹሶ ስንል ኸ አለ። ኹሶ፣ ዶግጢን፣ ቂዝ ናቸው። እነዚህ ናቸው ከሚወፍሩ የአረበኛ ፊደላቶች። ስለዚህ መጀመሪያ ላይ እንደውም ኸ አለ ማለት ነው። ኸን ወፈር አድርገን ኹ በማለት እንቀረዋለን። ኹ እንጂ ኹ አይደለም። ኹስር ሳይሆን ኹ። እንዲሁም ደግሞ ካፍ ጋር እንዳይመሳሰልብን ኩስር ሳይሆን ኹስር ፋቅ በማድረግ ጉሮሯችንን ማለት ነው ፋቅ በማድረግ የምንቀራ ይሆናል ማለት ነው። ኸ ፊደል ወፈር እናደርገዋለን። ቀጥታ አሁን ደግሞ ወደ ሲን ስንሄድ ሲን ምንድነው? ሶፊር ናት። የሶፊር ፊደል ናት። የሶፊር ፊደል የሚባሉት ሶስት ናቸው። ሷድ፣ ዛይ እና ሲን። እነዚህ ሶስቶቹ ሶፊር ናቸው፣ ወይም ደግሞ የሆነ የወፍ ድምፅ አይነት ነው የሚኖራቸው ማለት ነው። ስለዚህ ሲን እንዴት ነው የምንቀራው? ለፊ ኹስ በዚህ መልኩ ጠበቅ ያዝ አድርገ ነው ለፊ ኹስር። ከዛ ራ ፊደል ደግሞ አሁንም ራ ሙፈኸማ ናት፣ ወፈር እናደርገዋለን ማለት ነው። የምናወፍረው በምክንያት ምንድን ነው? ከፊት ለፊት የመጣ ፊደል ስኩን ስለሆነ እሷም ደግሞ ስኩን ሆና ስለመጣች ትወፍራለች ማለት ነው። ስለዚህ አሁን ይህ ላይ ሱረቱል ኢንሳን ሱረቱል ዐስር ሁለተኛው አያ ይህን ይመስላል ማለት ነው። አስተካክለን በአንድ ላይ ስንቀራው ኢነል ኢንሳነ ለፊ ኹስር ይህንን ይመስላል ማለት ነው። ኢንሻአላህ ወደ ሶስተኛው አያ ሱረቱል ኢንሳን ላይ ስንሄድ ማን እናገኛለን? ኢለለዚነ አመኑ ወዐሚሉ ሷሊሓት ኢለለዚነ አመኑ ወዐሚሉ ሷሊሓት እዚህ ጋር ወዐሚሉ እስከሚለው ድረስ ነው የቀራለን ማለት ነው። ኢንሻአላህ እንጨርሰዋለን። ስንጀምር ማለት አለ ኢለ ስንል ሐምዛዋ ከስራ ናት። ላሟ ደግሞ ላ ነበረች፣ ግን ቀጥሎ የመጣው ሐምዘቱል ወስልና ሸደ ስለመጣባት ኢለለ ነው የምንለው። ኢለለ በዚህ መልኩ ነው የምንቀራው። ይህች ሐምዛ ደግሞ ሐምዘቱ ተስቁጥ ወስል ናት፣ የማትነበበው ሐምዘቱል ወስል ናት ማለት ነው። አትነበብም፣ እዚህ ጋር ቶሎ ነው የምናልፈው። እንዲሁም ኢለለዚነ ኢለለዚ በምንልበት ሰዓት ላይ ዛል ምንድናት? ሐርፈን ለሰዊ ወይም ደግሞ የምላስ ፊደል ናት። ከሶስቱ የምላስ ፊደላቶች አረበኛ ላይ ሶስቱ የምላስ ፊደል የሚባሉ ይታወቃሉ። ሳ፣ ዛል እና ዟ ናቸው። ሳ፣ ዛል እና ዟ ናቸው ማለት ነው። ከነዛ ውስጥ ደግሞ ዛል እዚህ ጋር መታለች። ዛል የምላስ ፊደል ናት። ምላሳችን እንዴት ነው የምንቀራው? ግን ምላሳችን ወደ ውጭ ወጣ ይላል በደንብ ኢለለዚ በዚህ መልኩ ነው እንጂ ኢለለዚ አንልም ማለት ነው። ስለዚህ ኢለለዚ በማለት ካወጣን በኋላ ያ ሱኩን መታለች። እዚህ ጋር ያ ሱኩን የማን አናባቢ ናት? የዛል። ስለዚህ እዚህ ጋር እንደምትደረገው መደ ጠቢዒ ነው የምትሆነው ማለት ነው። ዛሏ
የምላስ ፊደል ናት። እንዲሁም ደግሞ ሁለት ሐረካ እንስባታለን ማለት ነው። ኢለለዚነ በማለት ኢለለዚነ በዚህ መልኩ የምንቀራው ይሆናል ማለት ነው። ኢለለዚነ እንዲሁም ደግሞ አመኑ ስንል አመኑ መደል በደል ነው። መድ በደል ሁለት ሐረካ ብቻ ነው የሚሳበው። ይህ መደብ እንደ መድ ጠቢዒ ነው። እንደዚህ ነው። ሁለት ሐረካ ያክል አመኑ አመኑ መደል በደል ያው የተለየበት ምንድነው? ሐምዛ ነው ራሱ አሊፍ ስለመጣ ማለት ነው። ከሐምዛ በኋላ አሊፍ ስለሆነ መደል በደል በማለት እንይዘዋለን። እንዲሁም ከያ በኋላ ያ ከመጣ ከዋው በኋላ ዋው ከመጣ መድ ሆኖ መደል በደል ብለን እንይዘዋለን ማለት ነው። ግን ያው የሚሰሩት ሁለት ሐረካ ያክል ነው። አያችሁት? መደል በደል እዚህም ጋር ሁለት ሐረካ ብሎናል ማለት ነው። እንዲሁም አመኑ ስንል ዋው የመጣችው ለምንድን ነው? መደድ ተምኪን እዚህ ጋር የመጣችው ለምንድን ነው? ሁለት ሐረካ ያክል የምንስባት ነው። ሙሉ ናት። አመኑ ኑ በማለት እንቀረዋለን። አመኑ ይችኛዋ ላ ተቅረኡ ወቅፈን ወላ ወስለን በምንም አይነት ምክንያት አትቀራም ማለት ነው። በምናቆምም ጊዜ አንቀራም፣ በምንቀራውም ጊዜ አትቀራም። እቺ ከዋው ጋር ተያይዛ የምትጻፍ ናት ማለት ነው። አመኑ ወዓሚሉ ነው የምንለው። እቺ ሐምዛዋ አትቀራም እቺ ማለት ነው። አመኑ ወዓሚሉ ሷሊሓት እንዲሁም ወዓሚሉ በምንልበት ሰዓት ላሙ መደ ጠቢዒ ዋው ስለመጣች መደ ጠቢዒ ናት። አሁንም እችኛዋ ላ ተቅረኡ ወቅፈን ወላ ወስለን በምናቆምበትም ሰዓት በምንቀጥልም ሰዓት አትቀራም ማለት ነው። ወዓሚሉ ሷሊሓት ወዓሚሉ ብለናል። አሷሊሓት የሚለው እዚህ ጋር ወዓሚሉ ያልነው ማለት ነው። ወዓሚሉ ስንል ምን አለ? ዋው እና ዓይን ምንድናቸው? ዋው እና ዓይን ምንድናቸው? ተርቂቅ ናቸው ማለት ነው። ተርቂቅ ማለት ማቅጠን። ወዓሚሉ ነው እንጂ ወዓሚሉ አንልም ማለት ነው። ይህን ዓይንና ዋው እናቀጥናለን። እንዲሁም ወዓሚሉ ሷሊሓቲ ወዓሚሉ እነዚህ 1 2 3 ፊደል አልፈን አራተኛውን ፊደል አልፈን ወደ ሷድ ነው የምንሄደው ማለት ነው። እቺኛውም ዘተሎ አትቀራም ብለናል። ከዛ የመጣው ፊደል ደግሞ ላሙ ሸምስያ ነው። ሸምስያ ደግሞ አይቀራም። ጊዜም ላሙ የሚቀራ ከሆነ ወዓሚሉ ሷሊሓቲ ሊሆንበት ስለሆነ እንደዚህ አይሆንም። ወዓሚሉ ሷ ነው የምንለው። ስለዚህ ሷድ ላይ መጥቷል፣ ሸዳ መጥቷል አንደኛ። እንዲሁም ፈትሐ ስለሆነ ሷድ ሙፈኸማ ነው ይወፍራል ማለት ነው። ወዓሚሉ ሷ እንዲሁም ደግሞ ሳብ እናደርገዋለን። እቺ መደ ጠቢዒ ወይም ደግሞ ሐምዘ አሊፍ ሰጊራ ትባላለች። መደ ጠቢዒ ሁለት ሐረካ ያክል እንስባታለን። ወዓሚሉ ሷሊሓቲ ወዓሚሉ ሷሊሓ አሁንም ልክ እነ ሷድ ሷ እንዳለው እዚህም ጋር ሐ ብለን መደ ጠቢዒ ሁለት ሐረካ እንስባለን። ወዓሚሉ ሷሊሓቲ ወተዋሰው አያችሁት? ወተዋሰው ዋዋን ተርቂቅ እንዲሁ ቀጠን አድርገን ሁለት ሐረካ እንስባታለን። ወተዋ ነው እንጂ ወተዋሰው አይደለም። ወተዋ ሳይሆን ወተዋ በዚህ መልኩ ምንቀራት ይሆናል። ወተዋሰው ሷድን ወፈር እናደርጋለን አሁንም። ከዛ ዋው ላይ ምንድነው? ሐርፈሊን ትባላለች። ዋው ላይ ሐርፈሊን ነው። ወተዋሰው እችኛዋ ትቀራም። ወተዋሰው ቢልሐቂ ሲጋ ምን ይለናል? ወተዋሰው በካልን በኋላ ቢልሐቂ ላሟ ትቀራለች። ላም አልቀመርያ ናት። ምክንያቱም ሐ ስለመጣች ማለት ነው። ቢሐቂ ሳይሆን የምንለው ቢልሐቂ። ቃ ምንድነው? ሙፈኸማ ናት። እዚህም ጋር ቃፍ ሙፈኸማ ስትሆን ግን በደንብ አናወፈራትም። እዚህ ጋር ከስራ ስለሆነች ማለት ነው። ቢልሐቂ ሳይሆን ቢልሐቂ ወተዋሰው አሁንም ወተዋ ሁለት ሐረካ ያክል ዋውን ሳብ እናደርገዋለን መደ ጠቢዒ። ወተዋሰው ሷዱ ደግሞ ምንድነው? ሙፈኸማ ነው። ወተዋሰው የምትለዋ መጨረሻ ላይ መቀራት መሰማት አለባት። ዋዋ ማለት ነው። ወተዋሰው ቢሶብር በምንድነው? ቀልቀለቱ ሱግራ እዚህ ጋር ሷዱ ምንድነው? ይወፍራል። ልክ እንደዚህኛው ሷድ ሙፈኸማ ነው። ከሷድ በኋላ ደግሞ በቀልቀላ ሆነ ስላገኘናት ቀልቀለቱ ሱግራ ናት። እናነጥራታለን በኋላ ቢሶብር በዚህ መልኩ የምንቀራው ይሆናል ማለት ነው። መጨረሻ ላይ ራን ሙፈኸማ አድርገን እንቀራዋለን ማለት ነው ኢንሻአላህ። የሱረቱል ዐስር የሶስተኛውና የመጨረሻው አያ ይህን ይመስላል። ኢንሻአላህ በዚህ በቂራአቱ ሂደት ላይ አስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። የዛሬ ደርሳችን ይህን ይመስላል። አብራችሁን ስለቆያችሁ ከልባችን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።